አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን ሀባይብ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬም በሚያምር በፈርኒቸር እቃ መጥቼላችኋለሁ። ያው የአንዲት እህቴ ውብ የሆነ የሚያምር ኪችን ካብኔት በትልቁና አነስ በሚለው ኪችን ካብኔት እና በቁም ሳጥን እንደዚህ ያሰርችለት። ወላሂ በጣም ነው የተደሰተችው። ለልጁም ለኔም ዱዓ በጣም እያደረገችልኝ ነበር እና በጣም ነው የሚያምረው። ወላሂ ነው የምላችሁ። በአካል ደግሞ የበለጠ ስታዩት እዚህ ጋር መስታወት እየገጣጠሙ ነበር፣ አንዱ ቀርቷል። ያው ዝም ብዬ እስከሚገጣጠሙ ዝም ብዬ ልቅረጽ ብዬ ያው መጨረሻ ላይ ያው ተገጥሟል። እና ይሄ ኪችን ካብኔት ነው እንደምታዩት፣ በጣም ነው የሚያምረው። ማሻላ ተባረከ። ያው ከሶስት ወር በፊት ነው የተሰራው። በእርግጥ አሁን ነው ያስረከብኩት፣ ትላንትና ነው ያስረከብኳት። ያው ትንሽ ቆይ ብላኝ ነበር፣ ቦታ አልተመቻቻላትም ነበር ማለት ነው። እና ወደ ሸርሸራ ነው ያደረስኩላት። ይሄን የጠለበችኝ እህቴ ማለት ነው። እና ይሄ ቁም ሳጥን ነው እንደምትመለከቱት። ጎን 2 ሜትር በ2 ሜትር ከ50 ይመስለኛል። እና እንደምትመለከቱት በጣም በሚያምር ሁኔታ ነው የሰራው። ማሻላ ተባረከላ። ጎንና ጎኑ ይሄ ብረቱን አስገብቶለታል። ይሄ እንትኑ ማለት ነው ተዛማጁ ብረት ሽቦ። ሲቀጥል ደግሞ ውስጡም ቀለም ቀብቶታል። ማሻላ የቁም ሳጥኑ ነው እና በጣም ነበር የሚያምረው። ወላሂ አያችሁት ኪችን ካቢኔቱ። ማሻላ ተባረከላ። ማዘዝ የምትፈልጉ ያው በስልክ ቁጥሬን አውሩኝ ኢንሻአላህ። ጥርት ባለ ወላሂ ምንም አይነት እንትን የሌለበት በንጹህ እንጨት ነው የሚሰራው። በጣም ታማኝ ልጅ ነው። ኢንሻአላህ ሼር ሰብስክራይብ አድርጉልኝ። ያው ኢንሻአላህ ትእዛዛችሁ እቀበላችኋለሁ ማለት ነው። ይሄ የእናቷ ነው አነስ የምትለዋ። ያኛው ትልቁ ደግሞ የራሷን። አያችሁት መስታወቱ ተገጠመ እንዴት አባቱ እንደሚያምር ማሻአላ ተባረከላ። እንትኑ ቀለሙ ራሱ በጣም ሄዷል ከሱ ጋር። የእሷ ምርጫ ማሻአላ ተመችቶኛል፣ ምርጫዋ ማለት ነው። በነገራችን ላይ ፍራሹ ሁሉ ነገሩ ያልጋ ፍራሽ፣ አንሶላዎቹ፣ መልበሻ ሁሉ ነገር ባለፈው ከእቃው ጋር ወስጄላታለሁ። ትናንትና ግን እነዚህ እቃ ነው የወሰድኩት። እናንተ ማዘዝ ከፈለጋችሁ ላይክ ሼር እያደረጋችሁ ለሚፈልግ ማደርሱ እናንተ ማዘዝ ትችላላችሁ። ኢንሻአላህ ትእዛዛችሁን ለመቀበል ዝግጁ ነኝ በአላህ ፍቃድ። ቪዲዮም ላይክ ሼር እያደረጋችሁ አበረታቱ። እስከዛው መልካም